ይናገሩ ነበር። ከዚህም በመቀጠል ስለ እስራኤልና ስለ አሜሪካ በርካታ ነገሮችን እያነሱ ሲያወግዟቸው ተደምጧል ማለት ነው ሀያቱላህ አሊ ካሚኒ። ሌላው ነገር ደግሞ ምንድነው እንግዲህ ባለፉት 24 ሰዓት በጋዛ ሪፊጂ ካምፕ አካባቢ ላይ ባደረሰችው ጥቃት 72 ሰዎች መሞታቸውን በሆስፒታሉ የሚገኘው የአልጀዚራ ምንጭ ገልጸዋል። በጋዛ ገቨርንመንት ሚዲያ ኦፊስ እንደገለጸው የጋዛ ገቨርንመንት ሚዲያ ኦፊስ እንደገለጸው በዚህ ባለፈው አንድ ወር ውስጥ ባለፉት 4 ሳምንታት ውስጥ ከ549 በላይ ጋዛውያን በጂኤችኤፍ ወይም ደግሞ ጋዛ ሂዩማኒቴሪያን ፋውንዴሽን ኤድስ ዲስትሪቢዩሽን ወይም የእርዳታ ቀጠና አቅራቢያ ብቻ እርዳታ ፍለጋ በመጡ የእስራኤላውያን እርዳታ በፍለጋ በመጡ ዜጎች የጋዛ ዜጎች ላይ በእስራኤላውያን ፎርስ በግፍ መገደላቸውን ነው የጋዛ መንግስት ሚዲያ የገለጸው ማለት ነው። በተጨማሪም ከ4066 ሰዎች በላይ ከፍተኛ የአካል ጉዳት የደረሰባቸው ሲሆን ይህም የሆነው እንግዲህ በዚሁ የእርዳታ መስጫ ቀጠና አቅራቢያ እርዳታ ፍለጋ በመጡት የእስራኤል ጦር የደረሰባቸው መሆኑን ተገልጿል ማለት ነው። አልጀዚራ ነው ይሄንን የዘገበው። እንግዲህ የእስራኤል ግፍ በዚህ ከቀጠለ ፈጣሪ በዛኛው ሳይድ ደግሞ መጨረሻቸውን እያጠጋጋው እንደሚሄድ ተስፋ አድርጋለሁ። ምክንያቱም በደለኛ ሁሉ ጊዜም ጥሩ ነገርና መልካም ነገር አይገጥመውም። የግል ኦፒኒየን ነው ይሄ። እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ዘማን ሚላኔን ከይሆ ሚዲያ